እኛ ሀገር ጣፍጣል አይጣፍጥም? እንደዚህ አድርገን ነው እንግዲህ የምንቀምሰው ማለት ነው። ጣፍጣል እንደዛ ነው። እና የሚሰራው ዛሬ ምሳ ዱባ ነው ማለት ነው። ዱባ እንዴት አድርገሽ ልትሰሪው ነው ልትሉ ትችላላችሁ። ስለ አሰራሩ አብረን እናያለን ማለት ነው። እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መቼ ረሳኛል ጀባሩ ከላይ ጠጋኝ አላሁ ያ ጀባሩ በአንተው ልጠገን ከስብራቴ ሲክም ሁነኝ ብርታቴ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ አይሻ ቤተሰቦች ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሁሉ መልካም፣ ሁሉ ሰላም ነው። ኢንሻአላህ ሁላችሁም በያላችሁበት የአላህ ሱብሃነሁ ወተዓላ ጥበቃ እዝነት አይለያችሁ እያልኩኝ ዛሬ አብረን ምሳ እንሰራለን። የዛሬው ምሳ ምንድን ነው? የዛሬው ምሳ ድንች ነው ትሉ ትችላላችሁ እናንተ። ድንች አይደለም ዱባ። በሀገራችን እንግዲህ ዱባ ነው የሚባለው። ግማሹን ሰርችለታለሁኝ። እኛ ሀገር ጣፍጣል አይጣፍጥም? እንደዚህ አድርገን ነው እንግዲህ የምንቀምሰው ማለት ነው። ጣፍጣል እንደዛ ነው። እና የሚሰራው ዛሬ ምሳ ዱባ ነው ማለት ነው። ዱባ እንዴት አድርገሽ ልትሰሪው ነው ልትሉ ትችላላችሁ። ስለ አሰራሩ አብረን እናያለን ማለት ነው። በነገራችን ላይ ይችን ዱባ እኛ ሀገር በተለይ በእኛ አካባቢ ብዙም ያን ያክል እንደዚህ ጉማ ታውቃላችሁ። በደረሰ ሰዓት ጉማ ተቀቅሎ እንደ ድንች ምናምን እንደዛ ይበላል። ወጥም ይሰራል። ነገር ግን ያን ያክል እንደዛ አይደል ከልቡ የሚወደው የለም ማለት ነው። ከልብ ያኔ ወዶ የሚበላ የለም ማለት ነው። ቢኖሩም ለዱባ ያን ያክል ቦታ ያለው አላየሁም። ግን አረብ ሀገር ይሄው በዚህ ምን ይሰራል? ሀላ ይሰራል፣ አሲዳ ይሰራል ማለት ነው። አሲዳ በዚህ ይሰራል። ልክ እንደኛ ሀገር ወጥ ተሰርቶ ደግሞ በቂጣ ይበላሉ፣ ወይም ደግሞ ከኢሻ ቢያት ጋር ይበላሉ ማለት ነው። ከነጭ ሩዝ ጋር ማለት ነው። ከነጭ ሩዝ ጋር ይበላል። እና ዛሬ የምሰራው ዱባ ነው። አረብ ሀገር ደግሞ ዱባ ይሰራል እንዴ ትላላችሁ? እኔም እበላለሁ። በነገራችን ላይ እናንተ ብቻ ሳትሆኑ እኔም ለራሴ ሲመጣ ይሄ ምንድን ነው እንዴ ዱባ ደግሞ እንዴት ተደርጎ ሊሰራ ነው ምናምን ብዬ አስቤያለሁ። ግን መጀመሪያ አሰራሩን እንዴት እንደሆነ እሷ ራሷ ግማሹን ቆርጣ አሳየች ማለት ነው። አሁን ደግሞ እኔ ግማሹን ልሰራ ነው ማለት ነው። ኦኬ። እና የሚሰራው ልክ እንደ ሀገራችን ሳሎና ነው። ሳሎና ማለት ልክ እንደ ሀገራችን ወጥ ይሰራል፣ ከሩዝ ጋር ይበላል፣ ወይም ደግሞ ከቂጣ ጋር ማለት ነው። አብረን እንሰራለን። በነገራችን ላይ አሁን ያለሁበት ስራ ማለት ነው በጣም ብዙ ነገሮችን እያስተማረኝና በጣም ብዙ ነገሮችን እያየሁ ነው ማለት ነው። እኔ በነገራችን ላይ አረብ ሀገር 9 ዓመት ስኖር እንደዚህ ዱባ በቃ አይደል ሰመክ ከሰመክ ውጭ ሆኑ ነገሮችን ሲበሉ ምናምን አይቻላቅም። በብዛት እንደነገርኳችሁ እኔ የነበርኩባቸው ለሐምና ዲያይ ነው ሲበሉ የነበሩት ማለት ነው። ሰመክ አንዳንዴ ሲያስፈልጋቸው ከውጭ አመጣሉ፣ አሳ ማለት ነው እንጂ እንደዚህ በቤት ተሰርቶ ምናምን አይበላም ነበርና አሁን ያለሁበት ስራ ደግሞ በጣም ብዙ ነገሮችን ነው ያለሁት። በዛ ላይ ትልቅ ሰው ጋር ነው ያለሁት። ዳቦ እንዴት እንደሚደፋ አሳያችኋለሁ። ልክ እንደኛ ሀገር ምጣድ ድፎ ዳቦ እንደምንጋግረው ማለት ነው። አሁን በኤሌክትሪክ የሚጋገርበት የድፎ መጋገሪያ አለ። እዚህ ግን የለም። እኛ ሀገር ላይ እንኳን ተሰልጥኗል። እዛ አሁን ያለሁበት ቤት ግን እንደዚህ አይነት ነገር የለም። ክሰል ማቀጣጠያ አለ። በክሰል ማቀጣጠያ ነው ክሰል ተቀጣጥሎ በክሰል ነው የምትሰራው ምግብ ምናምን ብዬ ብላችሁ አታምኑም ማለት ነው። ከዛ ሲቀጥል በእንጨት ዳቦ ትጋግራለች። ልክ እንደኛ ገጠር
እንዴት ነው ድፎ ዳቦ ሲጋገር ምጣድና ምጣዱን ከላይና ከታይ አድርገው የሚጋገረው ድፎ ዳቦ አለ አይደል? ሙጌራ ምናምን የሚባለው ልክ እንደዛ አድርጋ ምናምን ስትጋገር ብታው ማለት ነው ትገረማላችሁ። እና በጣም ሰርፕራይዝ እየሆንኩ ነው። የአሁኑ ስራዬ ሰርፕራይዝ እያደረገኝ ነው በብዙ ነገሮች ማለት ነው። ድሮ ደግሞ እናቴ ስታደርግ የነበረውን እያየሁም ነው። አብረን እናያለን፣ አብረን እንሰራለን። ዱባችንን እንዳይ እንስራ። ዱባ ግድ ነው ይደረጋል። እንደዚህ ይላጥና ይሰራል ማለት ነው። ዳይ ወደ መከታተል ተላላጠች። ተፍትፌ 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 ቢሆን ላጥቋት። ይሄው እንደዚህ ላላጥናት ማለት ነው። ላላጥ ነው። ከዛ በኋላ ደግሞ ከተፍተፍተፍተፍተፍተፍ እናደርግና ልክ አሰራሩ በነገራችን ላይ ልክ እንደ ሀገራችን ወጥ ነው እንዳልኳችሁ። ሽንኩርታችሁን፣ ነጭ ሽንኩርታችሁን፣ ቲማቲማችሁን በደንብ ታቁላላችሁ። በኋላ ባህራት ትጨምራላችሁ ማለት ነው። ባህራት ያላችሁም ባህራት ትጨምራላችሁ። እንደ ሰዎቻችሁ ፍላጎት ባህራት። ሁሉም ቤት አንድ አይደለም ባህራት ማለት ነው። ባህራት በደንብ የሚወዳለ የማይወድም አለ ማለት ነው። ያ እንደየቤቱ ነው። ከዛ በኋላ በፈለጋችሁት አይነት አመጋገብ ትመገባላችሁ። በኤሽ ግን ያን ያክል አልተመቸኝም፣ በሩዝ ማለት ነው። በሩዝ ግን ያን ያክል አልተመቸኝም። እንደነገርኳችሁ ሁለተኛ ነው አሁን ይሄን የምሰራው። የመጀመሪያ የሰራሁት እኔ ሀገሬም ሆኜ በእንጀራ ያን ያክል ነው ዱባ አልወድም ማለት ነው። ዱባ አልወድም ስተጭራሹም አልወድም ሳይሆን ያኔ በፍቅር አልበላውም ማለት ነው። በፍቅር አልመገበውም እና እንኳን በሩዝ ቀርቶ አይደለም በእንጀራም እኔ በፍቅር አልመገበውም። ለምን እንደሆነ አላውቅም። ገጠር አካባቢ ከበቀሎ ጋር ለሆነ በጭንቁላ ምናምን ውማ ተብሎ የሚቀጥለው አለ አይደል? ያንን ነው በፍቅር የምበላው እንጂ ዱባኔ ወጡም በፍቅር ያን ያክል አልበላም ማለት ነው። እና የዱባ አፍቃሪዎች ሰርታችሁ በሩዝም ሆነ በቂጣም ሞክሩ። እንደዚህ ያጣጣልኳት ከዛ በኋላ ደረጋለች ማለት ነው። ያ ተከታተፈ እንዴት ተከታተፈ። በነገራችን ላይ በአረብ ሀገር ማለት ነው አረብ ሀገር ላይ ስንኖር የሆነ እናገኘዋለን እናየዋለን ብለን ያላሰብነውን ነገር ስናይ ሰርፕራይዝ ስለምንሆን እንጂ ዱባ ሁሉም የሚታወቅ ነው ማለት ነው። አዲስ ነገር አይደለም ያሳየኋችሁ ለማለት ፈልጌ ነው። እና በቃ አረብ ሀገር ላይ የለም ብለን በአእምሯችን የምናስበው ነገሮች አለ አይደል? እነዛን ያሰብናቸውን ነገሮች ግን ኑሮ ስናገኛቸው ይሄን እንደ ሰርፕራይዝ እንሆናለን። እና እኔ አረብ ሀገር ዱባ ይኖራል ብዬ አላስብም። ከዛ ይሄንን አሁን ከወጥም አልፎ እነሱ ምን ይሰሩታል? ሀላ ይሰሩታል ማለት ነው። አሲዳ ሀላ ይሰሩታል ማለት ነው። በጣም ነው የሚጥመው ማለት ነው። አሲዳው ደግሞ እስኪ አብረን እንስራ ማለት ነው። አሰራሩ እንግዲህ የኔን የኢትዮጵያውን ጠሪቅ ባይሆንም የነሱን የፍላጎታቸውን አሰራር ነው የምሰራው ማለት ነው። ላይ ወደ ስራ እና ይሄው ጣልኩ ማለት ነው። ትንሽ ገንፈል መደረግ አለበት። ውሃ ላይ ተደርጎ ትንሽ ገንፈል ካለ በኋላ የነሱ ጠሪቅ ነው እንደነገርኳችሁ። ከዛ ቁሌታችሁን ከሰራችሁ በኋላ ያን ያገነፈላችሁትን ዱባ እዛ ላይ ጨምሩታላችሁ። ግን እንደኔ እንደ ራሴ ባይገነፈል አሪፍ ነው። ገንፈል ሲል ያኔ ጣዕሙ ይሄዳል። ቁሌቱ ላይ ተደርጎ ቢታሽ ከዛ በኋላ እዛው አብሮ ቢበስል ቁሌቱ ጋር ጣዕሙ የተሻለ ነው። ግን የነሱ ጠሪቅ ነው እንግዲህ እንደነገርኳችሁ። አፈልግም እንደዛ ሴትዬ ማለት ነው። አሁን ጥጃለሁኝ። ትንሽ ገንፈል ይበልና
ጨምር አድርገዋለሁ ተላይ ጨማምርበታለሁ ማለት ነው። በነገራችን ላይ ዛሬ ጁማ ነው። ጁማ እንግዲህ እኛ በሀገራችን የሚሰራው ስጋ ተጠፋ የሆነ ክክ ነገር ምናምን በቃ አይደል እኛ ሀገር ጁማ በተለይ ሀርቡና ከሚሴ ላይ የምታውቁ ካላችሁ ልክ እንደ ሶስተኛ በዓል ነው የምንቀበለው ቁም ነገር። እዚህ ግን ያን ያክል አይደለም። ዛሬ ጁማ በምን ተከበረ? በዱባ ወጥ በዱባ ወጥ አከበር ነው ጁማን ማለት ነው። እና አልሐምዱሊላህ መኖር ደግ ብዙ ነገር ያሳየናል። ቁም ነገር ሀርቡ ከሚሴ የምትኖሩ ልታውቁ ትችላላችሁ እንዴት እንደሆነ ጁማን የምንውለው ማለት ነው። ጁማ በጣም በተለየ ሁኔታ ነው የምናሳልፈው። አልሐምዱሊላህ አላ ኩሊ ሐል እያልን መቀበል ነው ሁሉንም። እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መቼ ረሳኛል ጀባሩ ከላይ ጠጋኝ። አላሁ ያ ጀባሩ በአንተው ልጠገን ከስብራቴ አቅሜ ሲደክም ሁነኝ ብርታቴ።